በአማራ ክልል ያሉ ተፈናቃዮች በወር ይሰጠን የነበረ 15 ኪሎ የነቀዘ በቆሎ ከቆመ ረጅም ጊዜ ሆኖታል ሲሉ ገለጹ። በአማራ ሕዝብ ላይ የተፈጸመ ያለው ጥቃትና ኢሰብአዊ ድርጊት በገለልተኛ አካላት እንዲጣራም ተጠይቋል። የምትሰሙት ይሆናል። በሚዳና ሬማ ቀጠና 264 የሚኒሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተገለጸ። ዝርዝሩን ይዘናል። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተነግሯል። ምስጢራዊው መረጃ ወጥቷል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍልም ኢህአፓ ጥያቄ አቅርቧል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል ያሉ ተፈናቃዮች በወር ይሰጠን የነበረ 15 ኪሎ የነቀዘ በቆሎ ከቆመ ረጅም ጊዜ ሆኖታል አሉ። በአማራ ክልል ሰሜን ሸዋ ዞን በደብረ ብርሃን ከተማ ቻይናና ወይንሸት እንዲሁም ሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገልጸዋል። ለደህንነታችን ሲባል ስማችን አይገለጽ ያሉ በደብረ ብርሃን ከተማ የሚገኙ ተፈናቃዮች መጠለያ ጣቢያ ውስጥ አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹ ተፈናቃይ እንደተናገሩት እርሳቸው በተጠለሉበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች ይገኛሉ። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡ 5 ዓመታት እንዳስቆጠሩ ተናግረዋል። ከዚህ ቀደምም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪው የጊዜው መርዘምን ተከትሎ ለጋሾቹም ሰልችተዋቸዋል ብለዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዩ ከ5 ዓመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጭ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰላቸት ውስጥ እንደገቡ በምሬትም ተናግረዋል። ምንም እንኳን የነቀዘና ለምግብነት ለማዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበረ ግን አስታውሰዋል። በዚሁ ደብረ ብርሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውን በስፍራው ተጠልለው የሚገኙ ተፈናቃይ ነግረውኛል ስትል አዲስ ማለዳ ዘግባለች። በመጠለያ ጣቢያ ውስጥ ከ8000 በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪው እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከ2 ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸው ተፈናቃዮችን ይዞ እንደነበር የሚናገሩት ተፈናቃዩ ከሰሞኑ ባቄላ ወደ ተሰኘው 3ኛ የመጠለያ ጣቢያ መወሰዳቸውን አመልክተዋል። ይህ በእንዲህ እንዳለ መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ይህንን ያለው ጥቅምት 21 2018 ዓ.ም ባወጣው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች፣ ጥቅምት 17 2018 ዓ.ም ሌሊት በሽርካ ወረዳ፣ ጥቅምት 18 2018 ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብለዋል። ኢህአፓ በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስበዋል። ለደረሰው ግድያና አካላዊ ጉዳትም የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈው የእምነት ተከታዮች የእስልምና እምነት ተከታዮች ላይም ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅም አሳስበዋል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባልን ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። ይህ በእንዲህ እንዳለ በአማራ ሕዝብ ላይ የተፈጸመ ያለው ጥቃትና ኢሰብአዊ ድርጊት በገለልተኛ አካላት እንዲጣራ ተጠየቀ። በአማራ ክልል በንጹሃን ዜጎች ላይ በብልጽግናው አገዛዝ የሚፈጸመውን ጥቃትና ኢሰብአዊ ድርጊት ለማጣራት ገለልተኛ አካል እንዲቋቋም የዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ጥሪ አቅርቧል። ግብረ ኃይሉ ሰሞኑን ባወጣው ጋዜጣዊ መግለጫ በጉዳዩ ላይ ዓለም አቀፍ ተጠያቂነትን ለማምጣት እንዲሰራም ጥሪ አስተላልፏል። ዶቼ ቬለ ስለ ጉዳዩ አነጋገርኳቸው ያላቸው አንድ የፖለቲካ ተንታኝ በአማራ ክልል የሚካሄደው የትጥቅ ትግል በዓለም አቀፉ ማህበረሰብ የሚታወቅ በመሆኑ የሚጠራ ነገር የለውም ብለዋል። የዓለም አቀፍ አማራ ዲያስፖራ ዲፕሎማሲ ግብረ ኃይል ህዝብ ግንኙነት ኃላፊ ዶክተር ሽፈራው ገሰሰ ግብረ ኃይሉ በውጭ ያለውን የአማራ ማህበረሰብ ጥያቄ በተቀናጀ መልኩ ለማቅረብ በቅርቡ የተቋቋመ መሆኑንም ገልጸዋል።
የአማራ ድምጽ ሊሆን የሚችል የአማራ ዲፕሎማሲ ዳያስፖራውን በሙሉ በአንድ ድምጽ ሊያቀርብለት የሚችል አወቃቀር ያስፈልጋልን በሚል ብዙ ከተነጋገርንበት በኋላ ዓለም አቀፍ ማህበራትና ታዋቂ ሰዎች ባደረጉት ስብሰባ የዓለም አቀፍ የአማራ ዳያስፖራ ዲፕሎማሲ ግብረ ኃይል ተቋቁመዋል ሲሉ ገልጸዋል። ይኸው ግብረ ኃይል ለመጀመሪያ ጊዜ ባወጣው ጋዜጣዊ መግለጫ የተለያዩ ወቅታዊ ጥያቄዎችን ለዓለሙ ማህበረሰብ አቅርቧል ብሏል። ዶክተር ሽፈራው ገለልተኛ የሆነ የሚያጣራ ቡድን እንዲቋቋምና ጉዳዩን እንዲያጣራ እንዲሁም የድሮን ጥቃትም ሆነ ይፈጸማል ያሉት ኢሰብአዊ ድርጊት እንዲቆም ጠይቀዋል። እንደዚሁም ደግሞ ዓለም አቀፍ ተጠያቂነት እንዲመጣ በዚህም ዙሪያ እንዲሰራ ጥያቄ አቅርበዋል። ይህንን የድሮን ጭፍጨፋ በንጹሃን ህዝብ ላይ የሚደርሰውን የብልጽግና አገዛዝ የዓለም አቀፉ ማህበረሰብ እንዲያወግዝ ጥያቄ አቅርበዋል። ይህንን ጉዳይ ትኩረት ሰጥቶ ባለመከታተል ብዙ ጥፋት እየደረሰ ስለሆነ የዓለም አቀፉ ማህበረሰብ በደንብ ተገንዝቦ ይህንን ነገር በከፍተኛ ደረጃ እስከ ጸጥታው ምክር ቤት ድረስ ሰብሰብ ብለን ጥያቄዎችን ማቅረብ አለብን ብሏል። በተመሳሳይ ሁኔታ ዓለም አቀፍ የአማራ ህብረት በአማራ ክልል እየተባባሰ ነው ባለው ሰብአዊ ቀውስ ጥልቅ ስጋት እንደገባው የተለያዩ ዓለም አቀፍ ተቋማት ባስገባው አስቸኳይ የአቤቱታ ደብዳቤ አመልክቷል። ህብረቱ አቤቱታውን ያቀረበው ለአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ጄኔቭ ስዊዘርላንድ ለሚገኘው የሰብአዊ መብቶች ምክር ቤት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ሰብአዊ መብቶች ዳይሬክቶሬት፣ ለአምነስቲ ኢንተርናሽናል ሂውማን ራይትሶችና ዘር ማጥፋት መከላከል ተቋማት ነው። ይህ በእንዲህ እንዳለ በሚዳና ሬማ ቀጠና 264 የሚኒሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተገለጸ። የብልጽግና ኃይል ተላላኪና የአማራን ህዝብ የከዳ የባንዳ ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ ያሰፈረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚኒሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑ ተገለጸ። የተላላኪ በመሆን በራሱ ህዝብ ላይ ግፍና መከራን እየፈጸመና እያስፈጸመ ካለው ራሱን የሚኒሻ ኃይል እያለ የሚጠራው የወዳደር ስብስብ በስተመጨረሻም የሽመልስ አብዲሳ ቡድን አማራን ከአማራ ጋር የማጫረስ ሴራ ገብቶት ከነሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ ይገኛል። ጸረ አማራውና የወዳደሮች እንዲሁም የባንዳዎች ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ አስፍሮት ከነበረው የሚኒሻ ኃይል መካከል በቁጥር 264 አባላት ከነሙሉ ትጥቃቸው በአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር በሚገኘው ዳዊት ክፍለ ጦር ስለመቀላቀላቸው የኮሩ ሚዲያና ኮሚኒኬሽን ክፍል መረጃ አመላከተ። በሚዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም በቄጠማና ሞሬ ቀበሌ 32 የሚኒሻ አባላት፣ ከጎቢያ ቀበሌ 30፣ ከ28 ደግሞ ጠባቢት ቀበሌ፣ በጂት ቀበሌ 35፣ ሀላቦ 81 በድምሩ 264 የሚኒሻ አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቅለዋል ነው ያለው የኮሩ ሚዲያና ኮሚኒኬሽን መረጃ። እነዚህን የሚኒሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠት የጀመሩት ባለፈው ሳምንት ጀምሮ መሆኑም ተገልጿል። በሌላ በኩል በእስቴ መካነ ኢየሱስ ከተማ ቀበሌ አንድ ታረቀ የመታሰቢያ ሆቴል በተፈጸመ ቦምብ ጥቃት ባህሩ አዳና የተባለ የወረዳው ፖሊስ ጽሕፈት ቤት አዛዥ ከባድ ጉዳት ሲያስተናግድ፣ አንድ ሚኒሻ ደግሞ ተገድሏል። ይህ በእንዲህ እንዳለ ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተዘገበ። የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን 2 ጉዳዮች ላይ ውሳኔ እንዳሳለፉ ምንጮቹ ሆኖ አቢ አድርጎ ኢትዮ 251 ሚዲያ ዘግቧል። የመጀመሪያው የተመረዙ ምግቦችን ወይንም ሬሽኖችን ስርጭት ማድረግ ሲሆን በመቀጠል የተመረዙ ሬሽኖችን ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን መፍጠር የሚል ነው ተብሏል። በዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችን ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቅና ፋኖ እንዲመገባቸው ማድረግ እንደሆነ ነው ምንጮቹ የገለጹት። እነዚህን የተመረዙ ምግቦች ወይንም ሬሽኖች በሚጓጓዙበት ወቅት በፋኖ እንዲማረኩ ማድረግና በፋኖ እጅ እንዲገቡና በምግብነት እንዲያውሏቸው ምቹ ሁኔታዎችን መፍጠር የሚል ነው ብለዋል። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግበትም ውሳኔ መተላለፉ ነው የተነገረው። ሁለተኛው ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖችን ወደ ስምሪት ማስገባት ላይ ውሳኔ አሳልፏል። በዚህም ወደ 700 ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት ላይ መድረሳቸው ተሰምቷል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ